ሰላም ለጤና በያላችሁበት ውድ ኢትዮጵያውያን የቻናላችን ተከታታዮች፣ በዛሬው ትዕይንት የወፍ ጎጆ የተሰኘ የቤተሰብ ተከታታይ ድራማ ላይ በመጨረሻ ቱርካንና ሶመር የሚስማሙበትን እንዲሁም ፍቅር የሚጀምሩበትን እና በሌላ በኩል ሚኔ በመጨረሻ በሩጫ ከደረጃ ላይ ተገፍትራ የምትወድቅበትን ልጇ ለአደጋ የሚደርስበትንና ሳዲቅ ቤቱ ለሽያጭ የሚቀርብበትን ፋቲ የሚወስድበትንና እንዲሁም በሌላ በኩል ደግሞ ፋቲና እንዲሁም ዳሪያና ዶኖሽ እውነታውን ሊነግራቸው የሚቀጣጠሩበትን ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ የሚቀርብ ይሆናል። እስከ ትዕይንቱ ፍጻሜ አብራችሁን እንድትቆዩ በታላቅ አክብሮት ጠየቅኩኝ። ቪዲዮ ላይክ ማድረግ አትርሱ። ሀሳብ አስተያየት ኮመንት ስፍራው ላይ አስቀምጡልኝ። ወደ ዛሬው ትዕይንት አለፍኩኝ። ወደ ተመልካቾች እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ትዕይንት ላይ የወፍ ጎጆ የተሰኘ የቤተሰብ ተከታታይ ድራማ ላይ አጓጊ ክፍሎችን ይዤ መጥቻለሁ። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ፋቲ አሁን ላይ የሳዲቅን ቤት ሊካፈል ነው። ይህ ያሳሰባቸው ዶነሽና ዳሪያ እርስ በርሳቸው ያወራሉ። ለምን ይመስልሻል ዳሪያ የምናካፍለው ይህን ሰው አለማካፈል ይኖርብናል በማለት ከዶነሽ ጋር ያወራሉ። ግን አንድ የተደበቁት ሚስጥር እንዳለና እስካሁን እዛ ሚስጥር ላይ እንዳልደረሱ እርስ በርሳቸው ያወራሉ። በተለይ ደግሞ ዳሪያ የሆነ የተደበቀችው ነገር እንዳለ እየነገረቻት ለእህቷ መፈለግ እንዳለባትና ማወቅ እንደሚኖርባት ትነግራታለች። እናም እርስ በርሳቸው ተስማምተው አሁን ስለላቸውን ይጀምራሉ። ሳዲቅ በመጨረሻም ቢሆን ከፋቲ ጋር እርስ በርስ ይገናኛል። እናም ይህን የቤት መካፈል የሚለውን ሐሳብና እቤት ውስጥ የመግባትን ሐሳብ እንዲተው ያስጠነቅቀዋል። ግን ደግሞ ፋቲ በቀላሉ የሚፈራና የሚደነግጥ ሰው አልነበረም። ወንድሜ ይገባኛል፣ የአባታችን ቤት መሰለኝ፣ ስለዚህ ክላንም ይገባኛል። ብቻን እስከዛሬ ይኖርሃል። እናም የምፈልገውን ገንዘብ ልሰጠኝ አልቻልክም። አሁን ግን መውሰድ ይኖርብኛል። ልጅን አሳድጌልሃለሁ እንደ ራሴ ልጅ አድርጌ ተመልከት። አንዴም ቀን ቢሆን ልጅህ እንደ ልጄ ነው ማያት። ጥላት ይዳል። ያኔ ብሬን ሰርቀኛል። አዎ ያኔ የሰራሁትን ነገር በሙሉ አውቃለሁ ወንድሜ፣ ግን ደግሞ አቁም በቃ። በዛና እኔ ልታሽማቀኝ አትችልም። አሁን ተቀይሬያለሁ። ሌላ ህይወት፣ አዲስ ህይወት ያስፈልገኛል። ስለዚህ ላደርገው ይገባል። ቤት ውስጥ መግባት አለብኝ። እኔ ምንም ገንዘብ የለኝም፣ አንተ ስኬታማ ህይወት አለ። አይሰማም እንዴ? በማለት እርስ በርስ ፋቲ ሳዲቅ ላይ ይጮህበታል። ሳዲቅ ግን ሊያሳምነው ይሞክራል። ፋቲ ሊያስፈራራው ይሞክራል፣ ግን እምቢዮ ይላል። በሌላ በኩል ራሷን ለማጥፋት ሞክራ የነበረችው ቱርካን አለች። ቱርካን ራሷን ለማጥፋት ሞከረች። በመጨረሻም ቢሆን ግን ሶመር ደረሰላት። እናም ሶመር ከደረሰላት በኋላ አሁን ደግሞ አክስቷ መጣ እየተመለከተች ትገኛለች። ደህና ናት አሁን ደህና ናት በማለት ስትናገር አክስቷም ታለቅሳለች። ሶመር በመጨረሻ ቱርካንን ይዟት ወደ መኪና ውስጥ ያስገባታል። እናም ትልቁ ቤት ውስጥ መግባት እንዳለባት ይነግራታል፣ ያስገድዳታል። ይህን እያደረገ ያለው ከዚህ በኋላ ከእሷ ጋር ለመሆን ስለፈለገ ነው። ቱርካን ያረገችውን ብታረግ ሚኔ ልታጣላቸው ብትሞክርም እንኳን አሁን በመጨረሻ ሶመር ከቱርካን ቅልጥ ያለ ፍቅር ይዞታል። እናም በመጨረሻ ሩቻና እንዲሁም ደግሞ ባልተቤቷ በመሆን ምግባቸውን እየተመገቡ ይገኛሉ ቤት ውስጥ። ሶመር በመጨረሻ ከቱርካን ጋር ወደ ሳዲቅ ቤት ውስጥ ይመጣል። አበባን በመያዝ ለእናታቸው ነስሪን በመስጠት ወደዛ ቤት ውስጥ ይገባሉ። እህትማማቾቹ ይተቃቅፋሉ። እንደምን አለ ሳዲቅ በማለትም ሶመር ያወራዋል። ይህን በማየታቸው በጣም ደንግጠዋል። ምክንያቱም ሶመርና ቱርካን ተጣልተው ነበር፣ ሊፋቱም እንደሆነ ነግረዋቸው ነበር። ግን አሁን ተመልሰው አንድ ላይ ሆነው እዛ ቤት ውስጥ ይመጣሉ። ሳዲቅ ቱርካን የተመለከታት የኔ ልጅ እኔም ያልኩት ይህን ነበር፣ እኔ ሊቀፍሽ በማለት እርስ በርስ ተገናኝተው ይተቃቅፋሉ። አባዬ ይቅርታ አድርግልኝ ብላም ትናገራለች። ሶመርም ቢሆን ከዚህ በኋላ ከእሷ ጋር መኖር እንደሚፈልግና ምንም የተጣሉት ነገር እንደሌለ ቱርካን ምንም እንዳላጠፋችም ለሳዲቅ ይነግረዋል። ሁሉም ነገር ስህተት እንደሆነ አጋጣሚም እንደሆነና እንዳስረዳችው እንደተረዳተም አሁን እንደተታረቁም ሶመር ለአባትየው ሳዲቅ ያስረዳዋል። እና እርስ በርስ ተቃቅፈው ምርጥ የሆነውን እራታቸውን መብላት ይጀምራሉ። ሁሉም ቤተሰብ ይደሰታል። ሶመር ሁሉም እቃዎቹን ሰብስቦ ወደ ቤት ይመለሳል። ሩቻ በመጨረሻ ቱርካን እንደተመለሰች ስታውቅ እጅግ በጣም ትበሳጫል። ምክንያቱም ቱርካንን አልጠበቀቻት። ጋዜጣ ላይ ወጣ ስሟን አጥፍታለች፣ ከሌላው ነገር ታይታለች። እናም ወደ ቤቷ ውስጥ ያመጣውን ሶመርን እየተመለከተች በጣም ተበሳጭታ ወደፊት ለፊት ትጠጋዋለች። ልጅ ምን እያረክረው ብላም ማስጠንቀቂያን ሰጠዋለች እንዲመልሳት ነገር። ግን በዚህ ሰዓት ላይ እሷ ነፃ እንደሆነችና ምንም ያጠፋችው ጥፋት እንደሌለ ሁሉ ነገር የተቀናበረ እንደሆነ ሶመር ለማስረዳት ሙከራ ያደርጋል። እናም በመጨረሻ እንደዛ ከሆነ በማለት ሩጫ እጆቿን ለቱርካን ትዘረጋላታለች። እጆቿን ስማ ወደ ቤት ውስጥ እንድትገባም ትነግራታለች። ምክንያቱም የቤቱ አስተዳዳሪ እሷ ስለነበረች። እናም ቱርካንን በመጨረሻ እጆቿን ስማ ወደዛ ቤት ውስጥ ትገባለች። አሁን ትዳራቸው የእውነት ሆነ። እናም እርስ በርስ የፍቅር ጊዜያቸውን ማሳለፍ ጀመሩ። ሩቻ ግን ይህ ሁላ ነገር አላስደሳታትም ነው። ምክንያቱም
ቱርካንን እጅግ በጣም ጠልታት ስለነበር። በሌላ በኩል ከምትወደው ከባሏ ጋር አንድም ቀን እንኳን በሰላም ተኝታ የማታውቀው ቱርካን አሁን ሶመር አንድ ላይ እንዲተኙ እየጠበቃት ይገኛል። እናም ያቅፋታል። እሷ ይህን ትፈልጋለች። ሁሌም ቢሆን ከእሱ ጋር መሆንን ትመኛለች። አሁን ያ ጊዜ ነው ያለው። ሶመርና እንዲሁም ቱርካን አንድ ላይ የሚሆኑበት ጊዜ፣ አንድ ላይ የሚሆኑበት፣ በፍቅር የሚተያዩበት፣ ሁሉም ነገር በፍቅር የሚሆንበት። ይህ ያስደሰታት ቱርካን አመሰግናለሁ ማለት ለሶመርም ትነግረዋለች። ሩቻ ግን በመጨረሻ የፈለገችው አንድ ነገር አለ። እሱም ደግሞ ስለ ሚኔ ልጅ እንዳለውና ከሚኔ ልጅ ሊወልድ እንደሆነ ቱርካን እንድታውቅ ፈለገች። እናም ሶመር ጋር በመገናኘት ይህንን ለሚስትህ ብንነግራት ሚስትህ እንደሆነ ምንም አታረግም፣ እናም ካንተ ጎን ሁሌም ትሆናለች፣ ስለዚህ ካሁን ልጅ እንዳለክ ትወቅ በማለት ሩቻ ለሶመር ትነግሯለች። ሶመርም አፍሽን ዝጊ በማለት ይጮሃል። በጣም ይበሳጫል። ምክንያቱም ይህንን ነገር እንድታውቅበት ስለማይፈልግ ልጅ ወደድክም ጠላህም ልጅ ይኖርሃል እና እቺ ሴት ብታውቅም ባታውቅም ተራ ናት እቺ፣ ስለዚህ ትወቅ በማለት ትነግሯለች። በዚህ ሰዓት ላይ ሶመር እጅግ በጣም ይበሳጫል። ምክንያቱም ሚስቱን ማንም ሰው እንዲናገርበት ስለማይፈልግ አፍሽን ዝጊ፣ ከዚህ በኋላ ስለሷ ምንም ነገር እንድትወራ አልፈልግም። እኔ መናገር ካለብኝ እነግራታለሁ፣ አለመናገር ካለብኝም እኔ ለሁሉም ነገር ነኝ በማለት ካለበት ቦታ ወጥቶ ወደ ቱርካን ጋር ሶመር ይሄዳል። ሩቻ አሁን ላይ ቱርካንን ጠልታታለች። እናም በዚህ የተነሳ ሻሂ እየተፈላ ወደሚገኝበት ቦታ ላይ በመሄድ ሩቻ ያላየቻት በማስመሰል የፈላ ሻሂን ቱርካን እግር ላይ ትደፋባታለች። በዚህም ሰዓት ላይ ይህ የኔ ማስጠንቀቂያ ነው፣ ይሄ ደግሞ ቀላሉ ነው፣ እኔ ስፈቅድልሽ በሰላም መኖር አልቻልሽም፣ አሁን እኔ አልፈቀድኩልሽም በማለት ማስጠንቀቂያዋን ሰጣታለች። ከዚህም በላይ እንደምታደርግባትም ትነግራታለች። ይህ በእንዲህ እንዳለ ግን ሩቻ አሁን እንደሆነ ያላስተካከለችው የሚኔ ጉዳይ አለ። ሚኔንስ ምን ታደርጋት ይሆን? ፋቲ በመጨረሻ ዲዮንሽና ዳሪያን ለብቻቸው ትምህርት ቤት ውስጥ ጠርቶ እያወራቸው ይገኛል። ይህን የተመለከተችው ነስሪን እጅግ በጣም የተበሳጨችና እያለቀሰች እውነታውን ሊነግራቸው ነው ብላ ደንግጣ ካለችበት ስፍራ በፍጥነት ከትምህርት ቤቱ ትወጣለች። አንዴ የትምህርት ቤቱን ስራዎች እንዲጨርስላት ሰርዳንም በመናገር እንዲሁም ደግሞ ቶሎ ብለህ ሂደህ ልጅህን ጥራት፣ እናም አብሯቸው ያለው ፋቲን ምንም ወሬ እንዳያወራ አስቁመው፣ እኔም መጣሁ በማለት ትነግረዋለች። እነሱ ማለትም ደግሞ ዳሪያና ዶኖሽ ሚስጥሩን ለማወቅና ለምን ይህን እያደረገ እንደሆነ ለምንድን ቤታቸው ውስጥ እንደሚገባ ለማወቅ እንፈልገው ነበር ፋቲን እያወሩት ያሉት። ፋቲን ቢሆን እኔ ምንም አላረጋችሁም፣ አልጎዳችሁም፣ እናንተ ተመልከቱ፣ እኔ ዘመዳችሁ፣ የቅርባችሁ ሰው፣ ቤተሰባችሁ ነኝ፣ ለምንድን ነው የሚገፉኝ? ለምን ይገፉኛል? እኔስ መገፋት አለብኝ? በማለት እርስ በርሳቸው ያወራቸዋል። በዚህም ሰዓት ላይ ዶኖሽን ብትሆን አባዬና እማዬ አይፈልጉህም፣ ስለዚህ አስፈላጊ የሆነውን ነገር ለእኛ ንገረን፣ ሚስጥሩ ምንድን ነው እንደዚህ እንዲሆን ያደረጋቸው? እባክህን አሳውቀን በማለት እርስ በርሳቸው ይጠይቁታል። ግን ሊነግራቸው አልቻለም። ሰርዳር ይመጣና ከዚህ እንዲሄድና እናታቸው የጠራቻቸው እንደሆነም ይነግራቸዋል። ወዲያውም ሴቶቹ ተነስተው እማዬ አይታናለች በማለት በፍጥነት ይሄዳሉ። ፋቲም እንዳያወራ ሰርዳር ያስቆመዋል። እናታቸውም ወዲያው በፍጥነት ልጇን ይዛ ትሄዳለች። ሶመርና እንዲሁም ደግሞ ቱርካን በመሆን የፍቅር ጊዜያቸውን እያሳለፉ ይገኛሉ። ምርጥ የፍቅር ጊዜ አብራቸው ዳንያም፣ ዶንሽም፣ ሰርዳርም ሀካንም በመሆን ሁሉም ሰዎች በመሰባሰብ አብረው በጀልባው ላይ በመሆን የፍቅር ጊዜያቸውን ምርጥ ትውስታዎችም አንድ ላይ ሁሉም ያሳልፋሉ። በሌላ በኩል ኦዛንም ቢሆን ለሩቻ ሀብልን ገዝቶ ይሰጣታል። እነሱም ቢሆን ፍቅራቸውን ለማጠንከር ሙከራ ያደርጋሉ። ምንም እንኳን ሩቻ አስቸጋሪ ሴት ብትሆንም በመጨረሻ ግን እሱ ለእሷ የሚያስፈልጋትን ነገር ያደርግላታል። በሌላ በኩል ደግሞ ሩቻ አሁን አንድ የቀራት ስራ አለ። እሱም ደግሞ ከሚኔ ጋር መገናኘት፣ ከሚኔ ጋር ማውራት። ሚኔ ወዳለችበት ስፍራ ሩቻ ታምራለች። እቤቷ ውስጥ ትደርሳለች። በዚህም ሰዓት ላይ አንቺ የተረገም ሴት ዛሬ እስኪ እናውራ፣ ምን እያደረግሽ ነው ያለሽው? አሁን ስለ ትክክለኛ የልጁ ሁኔታና እንዲሁም ደግሞ እያሰብሽ ያለሽው ነገር በሙሉ ደርሼበታለሁ። ምክንያቱም አንቺ እኔን ከኒሃት ጋር ልታጣልኝ ሞከርሽ፣ ዋሽሽኝ፣ ሁሉም ነገር አንቺ ቱርካን ላይ አቀናብረሽ፣ ግን እኔ እንዳላደረግኩት ኒሃት እንደሆነም ተናገርሽ፣ አንቺ እንዳላረግሽው። አሁን ግን ቱርካንና እንዲሁም ሶመር አንድ ላይ ተመልሰዋል። የአንቺ ጣፍንታ ምን ይሆናል? በእኔ እጅ መጥፋት። ምክንያቱም አንቺ እኔን ዋሽተሽኛል፣ ስለዚህ ከአሁን ጊዜሽ ደርሷል በማለት ትነግራታለች። በዚህም ሰዓት ላይ ሚኔ ከፊት ለፊቷ የነበረውን የአበባ ዕቃ በመያዝ የእውነት በዚህ መታሻለሁ፣ እንዳትጠጊኝ ብዬሻለሁ፣ አንቺ ሩቻ እንዳትጠጊኝ በማለት ትናገራለች። ሩቻ ምንም አልፈራቻትም ነበር፣ ግን በዚህ ሰዓት ላይ የነበሩት መረማመጃው ላይ ነበር።
አዎ መረማመጃው ደግሞ ረጅም ነው እናም ትልቅ ነው። በዚህ መካከል ግን እኔ በጣም ነው የምወደው ሶመርን የእውነት ሩቻ እባክሽን እኔ ገና ቆኝ እንዲሆን አድርጊው በማለት ትነግራታለች። ግን ይህ በእንዲህ እንዳለ እርስ በርስ እያወሩ ባሉበት ሰዓት ላይ ሳታስበው ሩቻ ወደ ፊት ለፊት ስትጠጋ ሚኔ አንሸራቷት መረማመጃው ላይ ትወድቃለች። እናም ራሷን ትስታለች። ይህን የተመለከተችው ሩቻን በጣም ትደነግጣለች። ሚኔ ከመረማመጃው ላይ ወደቀች። ይህም ማለት የሚኔ ልጅ ምን ትሆን? ይህ ለሁላችንም ጥያቄ ነው። ቀጣይ ትዕይንት ላይ ይዤ የማቀርብላችሁ ይሆናል። ምን ይፈጠር ይሆን? በሌላ በኩል ሳዲቅ ቤቱ አሁን ላይ ሙሉ በሙሉ ለሽያጭና ለገበያ ቀርቧል። ሳዲቅስ ቤቱን ያጠዋል? ይህንም ስትሰማ ነስሪን ምን ታደርጋለች? የሚሉት ሌሎች አስደንጋጭና አጓጊ ትዕይንቶች ይዤ የምቀርብ ይሆናል። ቀጣይ ክፍል እንዲቀርብላችሁ ፓርት 2 ይቅረብላችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ስፍራ ላይ አስቀምጡልኝ። እስከዚህ ከተከታተላችሁኝ ከልብ አድርጌ አመሰግናለሁ።